ዛሬ ሁላችሁም እንድትቀበሉ የምፈልገውን ቻሌንጅ ይዤላችሁ ነው የመጣሁት። እንግዲህ ያው አብይ ጾምን ልንቀበል ነው፣ ከዛ ጋር የተያዘ ነው። ሁላችሁም እንድትቀበሉ ይፈልጋለሁ። ብፁዕ አቡነ ጴጥሮስ ዶክተር የማትቆርብ ከሆነ ኦርቶዶክስ ነኝ አትበል የሚል በጣም ወርቃማ ንግግር አላቸውና ቸር የሆነው ጌታችን ኢየሱስ ክርስቶስም በነገራችን ላይ ያለ ተስፋ አልተወንም። ቤተክርስቲያን የተሰኘችን ሐኪም ቤትን፣ ካህናት የተሰኙ ሐኪሞችን፣ ንስሐ የተሰኘን ደግሞ ሕክምናን፣ ቅዱስ ቁርባን የተሰኘን መድኃኒት ሰጥቶናልና ቅዱስ ዮሐንስ አፈወርቅ እንደሚለን ነው ቤተክርስቲያን ልትፈርድብን ሳይሆን ልታከመን፣ ልታስረን ሳይሆን ከቤዛችን ከክርስቶስ አገናኝታን ነፃ ልታወጣን የተሰጠች ሐኪም ቤታችን ናት ይለናል። ለዛ ነው ቅዱስ ዮሐንስ አፈወርቅ ቤተክርስቲያንን ፍርድ ቤት አይደለችም ሐኪም ቤት ናት እያለ በተደጋጋሚ በድርሳኑ ላይ የሚገልጽልን። እንግዲህ በእግዚአብሔር ቸርነት የጾም ወቅታችንን ልንቀበል ነው። እግዚአብሔር ይመስገን ጥቂት ቀን ነው የቀረን። ጾሙን እንዴት ልትቀበሉ ልታስኬዱ አስባችኋል? እኔ በመግቢያ ላይ እንደነገርኳችሁ አንድ ቻሌንጅ አለኝ ብያችኋለሁ። ጾማችንን በጌታ ስጋና ደም እናሳልፍ የሚል ነው። ማለትም ጾም ሁሉ ወደ ቅዱስ ቁርባንና ንስሐ ካልመራን የምግብ አድማ ብቻ ነው የሚሆንብን። ስለዚህ እንጠራራ፣ ንስሐ እንግባ፣ እንቁረብ የሚል ጥሪ ነው ለሁላችሁም ማቅረብ የፈለኩት። በዚሁ አጋጣሚ ደግሞ ከቅዱስ ቁርባን ማትካፈሉበት ምክንያት ከሱስ የሚያርቃችሁ ነገር ምንድነው? በውስጥ ጻፉልኝ፣ እንወያይበት። መንፈስ ቅዱስን ይዘን አጋዥ አድርገን ደግሞ መፍትሄ እንስጠው ነው። የከበዳችሁን የያዛችሁን የማትቀበሉበትን ምክንያት ምንድነው? በተለይ ወጣቶች። ስለዚህ ይሄንን አብረን ቻሌንጁን እንቀላቀል። ላልሰሙ አሰሙልኝ። ሼር እየተደራረግን በየሳምንቱ አብረን እያስቀደስን ከቅዳሴው እየተካፈልን እናሳልፍ የሚል ነው። ቸሩ አምላክ ይርዳን።